መዶሻ ነው። መዶሻችን ኢየሱስ ይባላል። አሜን። ሰይፍ አለ። አሜን። ስሙ ኢየሱስ ይባላል። አሜን። ሕይወት አለ። ስሙ ኢየሱስ ይባላል። ኢየሱስ ሁሉ በሁሉ ነው። ኢየሱስ ሁሉ በሁሉ ነው። በሉሲ አሜን። እዚህ ጋር ግቢና መሀል ላይ ግቢና የሆነ አዋጅ ወደ አይምሮ ይመጣል። እናንተ አይኖቻችሁ እየተቀመጠ የትኛውንም የጨለማ ኃይል ተመታ። እዚህ በኢየሱስም ተመታ። በሉሲ ትውልዱን ሊያራቁት የወጣ ጨለማ በኢየሱስም ተመታ። በስጋ ለባሽ ላይ ግራውንድ አድርጎ የሚሰራ ብዙዎችን ስራ ያሳጣ፣ ብዙዎችን በረከት ቢስ ያደረገ፣ ብዙዎችን ያስጨነቀ፣ ብዙዎችን ያወቀ የጨለማ ኃይል ከምድሬ ላይ በኢየሱስም ተመታ። በኢየሱስም ከምድሬ ላይ ተመታ። ለሰው ልጆች ሁሉ እንጸልያለን። ለሙስሊሞች እንጸልያለን። ለኦርቶዶክስ እንጸልያለን። በተለያየ አይነት ቤተ እምነት ውስጥ ላሉ እንጸልያለን። በኢየሱስም እስራት ተበጠሰ። በምድራችን ላይ ያለውን ሕዝብ ሊያራቁት ሊበሰብስ የወጣ ጨለማ በኢየሱስም ተያዘ። እጆቻችሁን ከፍ አድርጉና ተያዘ በሉ እስኪ። ብዙዎችን ያንገላታ፣ ስራ ያሳጣ፣ ብዙዎችን ተስፋ ያስቆረጠ፣ እስረኛ ያደረገ፣ አይምሯቸው አታግኝ ያደረገ የጨለማ ኃይል ተያዘ። ብዙዎች በአይምሮ ህመም ሊያሳምመን ከእጦት የተነሳ ከችግር የተነሳ ግራ ከመጋባት የተነሳ በተለያየ አይነት ዲፕሬሽን ውስጥ እንዲገቡ ያደረገ የጨለማ ኃይል ከምድራችን ላይ ተመታ። በልጆቻቸው ምክንያት ግራ የተጋቡት እናቶች፣ አባቶች እንባቸው እንዲታወስ በኢየሱስ ጸለይ። የሙስሊም እናቶችና አባቶች እንባ ይታወስ። አሜን አትልም ወይ? የኦርቶዶክስ እናትና አባት እንባ ይታወስ። የአማኞች፣ የጴንጤዎች፣ የካቶሊኮች፣ የአድቬንቲስቶች በተለያየ አይነት እምነት ውስጥ ላሉ እናትና አባታቸው በልጆቻቸው ምክንያት የሚያለቅሱ አሁን እንጸልያለን። የእግዚአብሔር እጅ ቀደመ። ወዳጄ የተቀባለው ለመፍትሄ ነው። አሁን መፍትሄ እንደሚያመጣ ሰው እንጸልያለን። በምድራችን ላይ በረከት ሆነ። እስኪ በምድሬ ላይ በረከት ሆነ በሉ እስኪ። በምድሬ ላይ በረከት ሆነ በሉ እስኪ። በምድሬ ላይ ሰላም ሆነ በሉ እስኪ። በምድራችን ላይ ሁከትን ለማስነሳት ሊወጣ ያለ ጨለማ ተያዘ። በኢየሱስም ተያዘ። በኢየሱስም ተያዘ። የአገልጋይ ልጆች የተባረኩ የሆኑ በኢየሱስም የገዢዎች ልጆች የተባረኩ የሆኑ በኢየሱስም በተለያየ አይነት ስልጣን ነገር ላይ ያሉ የተቀመጡ የባለስልጣኖች ልጆች የተባረኩ የሆኑ ለአገልጋዮች እንጸልያለን። እጆቻችሁን አንሱ። በእናታችሁ አትድከሙ፣ አትድከሙ። በመንፈስ ነው እየጸለይን። ለአገልጋዮች እንጸልያለን። ቤት የሌላቸው ቤት ይሰጣቸው። ቤት የሌላቸው ቤት ይሰጣቸው። በኢየሱስም ቤት ይሰጣቸው። ለአገልጋዮች ቤት ይሰጣቸው። መኪና ይሰጣቸው። ልጆቻቸው የሚያስተምሩበትን በረከት ያንተ ስም ይለቀቅላቸው። በኢየሱስም የአገልጋዮች ኑሮ የተቃና ይሁን። አንተን አገልግሎ ታሪክ ሲራ ዘሩ ሲለምን አላየሁም ተብሎ እንደተጻፈ የአገልጋዮች ልጆች በኢየሱስም በበረከት ይሞሉ። የአገልጋዮች ልጆች በበረከት ይሞሉ። የአገልጋይ ልጆች በበረከት ይሞሉ። የሚፈልጉትን ነገር በመፈለግ ብቻ ፍለጋ ሆኖ አይቀር። የሚፈልጉት እጃቸው ላይ ይግባ። ብዙ የአገልጋይ ልጆች የሚመኙትን ነገር ምኞት ብቻ ሆኖ ይቀራል። ግን ዛሬ ጸለይንላቸው። ይህ ዓመት ሳያልቅ በጌታ በኢየሱስ ስም በአገልጋዮች ቤት በረከት ይግባ። በረከት ይግባ። በቅዱሳን ቤት እንጸልያለን። ሁካታና ለቅሶ በኢየሱስ ስም ይሁን።
እግዚአብሔር ያክብራችሁ። ቁጭ በሉ፣ አጨብጭቡና ቁጭ በሉ።